ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረው ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን የአማርኛ ፊደላትን ወይም ሆሄያትን ነው ዛሬም ይዤላችሁ የመጣሁት። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ዛሬ እንግዲህ እንደምታዩት ከዚህ ጋር ፊደላትን ወይም ሆሄያትን ነው የምናየው። በተለይ ጀማሪ ለሆናችሁ ምንም ነገር ከመሰረቱ ለማታውቁ ፊደሎችን ለይተን አንብበን ከጻፍነ ካነበብነ በኋላ ቃላቶችን ለመመስረት ብዙን ጊዜ ቃላቶችን አገጣጥመን ለማንበብ እንቸገራለን። ነገር ግን ቀለል ባለ መንገድ የፊደላትን ድምፆችንና ቅርጻቸውን በደንብ ከለየን በኋላ ቀለል ባለ መንገድ እንዴት ነው ቃላቶችን መስርተን ወይም አገጣጥመን ማንበብ መጻፍ ምንችለው የሚለውንም ዛሬ ከዚሁ ጋር እንዳለ አብረን እናያለን። በደንብ በመከታተል እንግዲህ ፊደሎችን ጥርት አድርገን ካየነ በኋላ ቃላቶችን አገጣጥመን ለማንበብ በምንም ታምር የሚያቅተን ነገር አይኖርም ማለት ነው። ዛሬ እንግዲህ ከወ እስከ ጠ ድረስ ነው ይዤላችሁ የመጣሁት። አሁን ከዚህ ጋር የመጀመሪያዋ የምናያት ወ፣ የመጀመሪያ ወ፣ ሁለተኛዋ ው፣ ሶስተኛዋ ዊ፣ አራተኛ ዋ፣ አምስተኛ ዌ፣ ስድስተኛ ው፣ መጨረሻ ሰባተኛዋ ወ። አሁን ፊደሎችን ከቀኝ ወደ ግራና ከግራ ወደ ቀኝ እያንዳንዳቸውን እንቆጥራለን። አሁን ደግመዋለን። የመጀመሪያዋ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ፣ ወ፣ ው፣ ዌ፣ ዋ፣ ዊ፣ ው፣ ወ። አሁን እነዚህ የወ ቤተሰብ ናቸው። ቀለል ባለ መንገድ የወን ድምፃቸውንና ቅርጻቸውን በደንብ አድርገን ከለየን በኋላ የፊደል አጻጻፍ ቅርጻቸውን በደንብ አድርገን እናያለን። አሁን የመጀመሪያዋ ወን ስናያት ምንም ቅጥያ የላትም። ሁለተኛዋ ስናያት ደግሞ ከታች ላይ ከጎኗ በታች ከታች ቅጥያ አላት። ሶስተኛዋን ስናያት ወደ ቀኝ በኩል እግሯ ሸፈፍ ያለ ወይም ጫማ መሳይ ቅርጽ አላት ማለት ነው። አራተኛዋን ስናያት በመሃሏ በኩል አንድ አቋም አላት። አምስተኛዋን ስናያት ቀለበት ነገር ወይም ክብ ነገር አላት ማለት ነው። ስድስተኛዋ ው ስናያት ከጎኗ ላይ ቅጥል አላት። መጨረሻዋን ወ ስናያት በመሃሏ በኩል ቅጥያ ትመጣና ወደ ግራ በኩል ሸፈፍ ያለች ናት። እቺ የመጨረሻዋ ወና የመጀመሪያዋ ወ በድምጻቸው ተመሳሳይ ናቸው። ነገር ግን በፊደል አጻጻፍ ቅርጻቸው ይለያያሉ። እንደገና ስድስተኛዋ ውና ሁለተኛዋ ው አሁንም በድምጻቸው ተመሳሳይ ናቸው። ነገር ግን በፊደል አጻጻፍ ቅርጻቸው ይለያያሉ ማለት ነው። ቀጣይ ደግሞ የምናያት እቺ የመጀመሪያዋ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እንደግመዋለን። የመጀመሪያዋ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። አሁን የዘን ቤተሰብ ስናያት ባለ ሁለት እግር ፊደል ናት ወይም መሰላል ነው የምትመስለው። ሁለተኛዋን ስናያት ከጎኗ ነው የዚችም ቅጥያዋ። ሶስተኛዋ ወደ ግራ ወይም ኖ ወደ ቀኝ በኩል እግሯ ሸፈፍ ያለ ነው። አራተኛዋን ደግሞ ስናያት በስተግራ በኩል አንድ እግሯ አጭር ነው። አምስተኛዋን ስናያት በስተቀኝ በኩል እግሯ ቀለበት አላት ማለት ነው። ስድስተኛዋን ስናያት በስተግራ በኩል ከላይ ካንገቷ ጠምዘዝ ያለች ናት ወይም ቀልበስ ያለች ናት ማለት ነው። መጨረሻዋን ስናያት በስተቀኝ በኩል አንድ እግሯ አጭር ናት ማለት ነው። ቀጣይ ደግሞ ከዚህ ጋር የምናያት
የመጀመሪያዋ ደ ዱ ዲ ዳ ዴ ድ ዶ። እንደግመዋለን። ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ። አሁን የደን ቤተሰብ ስናያቸው ልክ እንደ ሌሎቹ ቅጥያቸው ተመሳሳይ የሆነ ቅጥያ አላቸው። በተለይ አሁን ሁለተኛ ፊደላቸውን ሶስተኛ ፊደላቸውን እና አምስተኛ ፊደላቸውን ስናይ ሁሎችም ተመሳሳይ የሆነ ቅጥያ አላቸው። እንደገና ባለ ሁለት እግር ፊደላት ባለ ሶስት እግር ፊደላት ከሆነ በአራተኛ ፊደላቸውን አራተኛ ስናያቸው በስተ ግራ በኩል እግራቸው አጫጭር ነው። መጨረሻቸው ደግሞ ስናይ በስተቀኝ በኩል እግራቸው አጫጭር ይሆናል ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት ጀ ጁ ጂ ጃ ጄ ጅ ጆ። አሁንም የመጀመሪያዋ ጀ ጁ ጂ ጃ ጄ ጅ ጆ። የመጨረሻ ጆ ጅ ጄ ጃ ጂ ጁ። የመጀመሪያዋ ጀ። አሁን እነዚህ የጀ ቤተሰብ ናቸው። ቀለል ባለ መንገድ የጀን ቤተሰብ በዚህ መልኩ መለየትና ማንበብ እንችላለን ማለት ነው። አሁን ሶስተኛ ሁለተኛ እንዲሁም አምስተኛ አራተኛዋን ስናያት ልክ እንደ ደ ቤተሰብ ተመሳሳይ የሆነ ቅጥያ አላቸው ማለት ነው። ቀጣይ ደግሞ ገ ነች። ይቺ ገ ጉ ጊ ጋ ጌ ግ ጎ። እንደግመዋለን። ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ። የመጀመሪያዋ ገ። አሁን ቀለል ባለ መንገድ የገን ቤተሰብም በዚህ መልኩ መለየት እንችላለን ማለት ነው። ቀጣይና የመጨረሻዋ ጠ ጡ ጢ ጣ ጤ ጥ ጦ። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጤ ጡ ጸ። አሁን እዚህ ጋር እነዚህ የጠ ቤተሰብ ቀለል ባለ መንገድ የጠን ቤተሰቦች በዚህ መልኩ አንብበን አጥንተን መለየት እንችላለን ማለት ነው። አሁን እንግዲህ እንደ አጠቃላይ ከወ እስከ ጠ ያለው ቀለል ባለ መንገድ ፊደላትን ወይም ሆሄያዎችን በዚህ መልኩ ከለየን ከነዚህ ካነበብናቸው ከላይ ካጠናናቸው ውስጥ ምን ያክል ቃላቶችን አገጣጥመን ማንበብ ወይም መጻፍ እንችላለን የሚለውን ደግሞ ከዚህ ጋር እናያለን። በደንብ አድርገን በትኩረት ከለየን በኋላ ቃላቶችን አገጣጥመን ለማንበብ ቀለል ባለ መንገድ ከዚህ ጋር አሁን በወ ቤተሰብ ወግ ወግ በአንድ ላይ ወግ ወግ ይላል ወግ። ቀጣይ ደግሞ ወዝ ወዝ በአንድ ላይ ወዝ ወዝ። አሁን እዚህ ጋር ጠቅለል ስናደርገው ወግ ቀጣይ ደግሞ ወዝ ይላል። ልክ ከዚህ ግን ወሰድነ ከዚህ ጋር ደግሞ ዝ ወሰድነ የመጀመሪያ ወወ ናቸው። ከእነዚህ ውስጥ ናቸው። አሁን ይኸው የዘ ቤተሰብ ለምሳሌ ዝ ከዚህ ጋር ወዝ በሚለው ወግ ከሚለው ደግሞ ግን ወሰድነ ማለት ነው። ቀጣይ ደግሞ በዘ ቤተሰብ ዘዴ ዘዴ በአንድ ላይ ዘዴ
ዘዴ። ቀጣይ ደግሞ ዋዛ ዋዛ በአንድ ላይ ዋዛ ዋዛ ጠቅለል ስናደርገው ዘዴ ዋዛ። ቀጣይ ደግሞ ዳጣ ዳጣ በአንድ ላይ ዳጣ ዳጣ። ቀጣይ ደዌ ደዌ በአንድ ላይ ደዌ ደዌ ጠቅለል ስናደርገው ዳጣ ደዌ። ቀጣይ ደግሞ ጆግ ጆግ በአንድ ላይ ጆግ ጆግ። ቀጣይ ጎጆ ጎጆ በአንድ ላይ ጎጆ ጎጆ። ጠቅለል ስናደርግ ጆግ ጎጆ። አሁን በጀ ቤተሰብ ቀጣይ ደግሞ በገ ቤተሰብ ጋዜጣ ጋዜጣ በአንድ ላይ ጋዜጣ ጋዜጣ። ቀጣይ ጊዜ ጊዜ በአንድ ላይ ጊዜ ጊዜ። ጠቅለል ስናደርግ ጋዜጣ ጊዜ። ቀጣይና የመጨረሻው ደግሞ በጠ ቤተሰብ ጠጅ ጠጅ በአንድ ላይ ጠጅ ጠጅ። ቀጣይ ጠጣ ጠጣ በአንድ ላይ ጠጣ ጠጣ ጠጅ ጠጣ። አሁን ቀለል ባለ መንገድ በዚህ መልኩ ቃላቶችን በማጣመር በማገጣጠም ፊደላትን ከለየን ወይም ሆሄያትን ከለየን በኋላ ቃላቶችን በዚህ መንገድ መስርተን ማንበብ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ